በጣም ደስ ብሎኛል። ከምታስቡት በላይ ማለት ሁላችሁም እንድትረጋጉ በአክብሮት እንጠይቃለን። በጣም ከፍ አደረጉት። በጣም ከፍ ብሏልና ሚሆን አይመስለኝም። ስንት እያሉ ነው? እስኪ ንገረኝ። 150 ሺህ ብር ነው እያሉ ያሉት። 150 ሺህ ብር ማለት ነው? ውይ በጣም ብዙ ነው፣ በጣም ብዙ ነው። እኔም ብዙ ነው እያልኳቸው እኮ ነው። አይ ከባድ ነው በጣም። እንዴት ይሆናል እንደዚህ? ሰላም ለእናንተ ውድ የአጋላጭ ሚዲያ ቤተሰቦቻችን፣ በዚህ ሳምንት ደግሞ ልናጋልጣቸውና ወደ እናንተ ልናቀርባቸው ያሰብናቸውን ርዕሰ ጉዳዮች ይዘንላችሁ መጥተናል። ከነዚህም ጉዳዮች ውስጥ መካከል አቡ የእሙ ወንድም በሚል የቲክቶክ ስሙ የሚታወቀው የዩቲናስ አፍቃሪ ትናንትና አዶናይን ሊደበድበው እንደነበረ እንግዲህ በቀጥታ ስርጭት ተመልክተናል። እንዲሁም ደግሞ የሸገር ከተማ ፖሊስ አዛዥ የሆኑት ኮማንደር ደጀኔ ከእስረኛ ቤተሰብ ላይ የ150 ሺህ ብር ጉቦ ሊቀበሉ ሲሉ በስልክ ጥሪ ቅጂ እንደወጣባቸው ነው የታወቀው። ስለዚህ ጉዳይ የምንላችሁ ይኖራል። አብራችሁን ስትቆዩ እነዚህን ጉዳዮች በሰፊውና በጥልቀት የምንተነትንላችሁ ይሆናል። ቻናላችንን ሰብስክራይብ በማድረግ ቪዲዮዎቹን ደግሞ ላይክ በማድረግ እንዲሁም ሀሳብ አስተያየት ሲኖራችሁ ደግሞ ኮመንት መስጫው ላይ ኮመንት በማድረግ አብራችሁን እንድትቆዩ በአክብሮት እንጋብዛችኋለን። ከሰሞኑ በወጣ አንድ የድምጽ ቅጂ የሸገር ከተማ ፖሊስ ኮማንደር የሆኑት እንግዲህ ኮማንደር ደጀኔ የተባሉ ግለሰብ አንድን ግለሰብ ከእስር ለማስፈታት ከታሳሪው ቤተሰቦች ጋር ያደረጉት የስልክ ምልልስ እንግዲህ ይፋ ወጥቷል። በዚህ የስልክ ምልልስ እንግዲህ ይሄ ግለሰብ 150 ሺህ ብር የታሳሪውን ቤተሰብ ሲጠይቁ ተሰምቷል። እንግዲህ ይህንን የድምጽ ቅጂ ያወጡት የታሳሪው ቤተሰቦችም እንደሆኑ ታውቋል። በኦሮምኛ ያደረጉት ምልልስ ነው ያለው። ይህንን እንደሚከተለው እማቀርብላችሁ ይሆናል። ሄሎ፣ እንዴት ኖት? ሰላም ነው ኮማንደር? አለን ሰላም ኖት? ያ ነገር አውርተንበት ነበረ። አዎ አሁን መፍትሄውን ነው ለማወቅ የፈለግነው እና እንዴት አደረጋችሁት? ችግር የለውም በቃ ንገሩንና ምን እናዘጋጅ። ንገሩን እስኪ። ማብዛታቸው አይቀርም። ስንት እያሉት ነው? ለ4 ሰዎች ነው የሚከፋፈሉት። ምን ስንት እያሉት ነው? እስኪ በጣም ከፍ አደረጉት። በጣም ከፍ ብሏልና ሚሆን አይመስለኝም። ስንት እያሉ ነው? እስኪ ንገረኝ። 150 ሺህ ብር ነው እያሉ ያሉት። 150 ሺህ ብር ማለት ነው? ውይ በጣም ብዙ ነው፣ በጣም ብዙ ነው። እኔም ብዙ ነው እያልኳቸው እኮ ነው። አይ ከባድ ነው በጣም። እንዴት ይሆናል እንደዚህ? በጣም አስቸጋሪ ነው እንደዚህ። ወደ ታች ማድረግ አትችሉም? ለምሳሌ ሰው ማሳነስ ምናምን መጀመሪያ ነው የተበላሸው። እሱ ለብቻችሁ ማለቅ አትችሉም? መጨረስ አትችሉም ነበር? መጀመሪያ ነበር እሱ። አሁን 4 ሰው ሆኗል እኮ የሚያውቁት ሰዎች 4 ሰዎች ሆኗል። ለብቻችሁ መጨረስ አትችሉም ነበር? አንተና ተሩ ምናምን ላይ እንደዛ ይሆን? አይመችም እንደዛ። አይመችም። አንድማ አስቀርተናል እንደውም። አንዱ ግን ቁልፍ ነው በጣም። እዛው ከታች ነው ሚሊዮን የሚሉት ነው እምቢ የሚለው። ቆይ እነግርሃለሁ። እሱ ሚሊዮን አይቀርም ማለት ነው። እሱ አይቀርም። እሱ በደንብ ነው የሚያውቀው፣ ሚስጥሩን በደንብ ነው የሚያውቀው። እሱ አይሆንም። እናንተ ተማክራችሁ እኮ የሆነ ነገር ማድረግ ትችላላችሁ። እሱ ችግር የለውም። ግን እሱ ምን ይላል መሰል፣ ግዴታ ማግኘት አለብኝ ብሎ ነው የሚያስበው ሚሊዮን። እናንተ 3ታችሁ ከተስማማችሁ ችግር የለውም። ልጁም ያለበትን ነገር ታውቃላችሁ። እንግዲህ አዲስ ነገር የለም በእርግጥ። እሺ እናንተ እስከ ስንት ነው የምትሉት? እንግዲህ እስቲ ንገረን፣ እስኪ እንስማ። እስቲ ንገረንና ቢያንስ አይችልም ምን ብለን ለመመለስ። እስቲ ነገሩን ከማዘር ጋር እንወያይበትና እሷ የምትለውንም ነገር ልስማ። እሺ ደውልልኝ እስኪ አጣራለሁ። እሺ ደውልልኝ።
አይችልም እሱ የሚችል አይመስለኝም ይሄን ያህል ብዬ ነግሬያቸዋለሁ። እነሱ ግን አይሆንም እያሉ ነው። እኔ ይበዛል ብያቸዋለሁ። አዎ እንደሱማ አይሆንም። አዎ ያኛው ነው እኮ የሚታገለው ሚሊዮን የሚሉት ነው። አዎ ሚሊዮን የሚሉት ነው። እስቲ ከማዘር ጋር ወያይና እስቲ ያለውን ነገር እነግርሃለሁ። እስኪ ተው ይሄንን ነገርም ብዬ ነበር እነሱ እያሉ ጋር አይደለም። አዎ ማዘርም ታውቃለች ጉዳዩን፣ አንተንም ታውቃለች። አዎ እኔንም አታጣኝም። ኮማንደር ደጀኔ ስላት አዋቀዋለሁ እያለች ነው። እኔ ሁኔታ ነው እንጂ እንደዚህ እንዳረገ ያደረገኝ አውቃቸዋለሁ፣ በአይንም በምናምን አውቃቸዋለሁ። እኔ ጋር መጥተው ምናምን ብዙ ጉዳዮች ላይ አውርተን ምናምን እናውቃለን። እኔ አሁን ያው ቢሮ ነው ያለሁት እዛው። ያው ኮማንደር ደጀኔ ነው ይህን ጉዳይ ያዘው ብዬም ስነግራት ለማዘር እንደዛ ከሆነማ እሱን አውቀዋለሁ ብላኛለች። ይህንንም ሀሳብ እንግዲህ እነሱ ናቸው እንጂ ከታች ያሉት ያመጡት እንጂ እኔ እንደዚህም ሀሳብ አልነበረኝም። ያው ጉዳዩን ስለሚያውቁት ለዛ ነው ብር ምናምን እያሉ ያሉት። ያው ምን እናድርግ እንግዲህ ሀሳቡ መጀመሪያ ያመጡትም እነሱ ናቸው። እስቲ ማዘርን ላውራትና እስቲ የቻልነውን እንለምናለን። ካልሆነ እንግዲህ እናንተም ገንዘቡን አዘጋጁ። እስቲ እንደ ቤተሰብ ነገሩን አስቡትና ለማቅለል ሞክሩ። ያው መተላለፉ እኮ ያለ ነው፣ ግን ደግሞ ያው ከታች ያሉ ስላወቁ ነው እንደዚህ የሆነ ያለው። አዎ መተላለፍ ደግሞ ያው ብዙ ጊዜ አይሆንም እንደዛ ከታወቀ ምናምን። እሱ ልክ ነው፣ ግን ቶሎ ቶሎ ብለን ነገሩን ከጨረስን ነገሮች ሊስተካከሉ ይችላሉ። ይሄ ከኔ አቅም በላይ ሆኖብኝ ነው እንደዚህ ምን እኔም እሱን ነው እያልኩ ያለሁት። አዎ እኔም የደወልኩልህ ለዚህ ነው። እስቲ በቃ ያለውን ነገር እስቲ ደውልልሃለሁ እስቲ መልሽ። እንግዲህ ከስልክ ምልልሱ ለመረዳት እንደተቻለው ኮማንደር ደጀኔ የተባለው ግለሰብ እንግዲህ ከዚህ ከታሳሪው ቤተሰብ ጋር በዋናነት የሚያወሩት 150 ሺህ ብር እንደተጠየቀ ነው እያወሩ ያሉት። በዚህ በ150 ሺህ ብር እንግዲህ 4 ሰዎች ተካፋይ እንደሆኑ ይህንን ብር የሚወስዱ ራሱ ደጀኔን ኮማንደር ደጀኔን ጨምሮ ከታች ወደ 4 ሰዎች እንዳሉ ነው በዋናነት እየነገረው ያለው። እንዲሁም ደግሞ እኔ ጉዳዩን እንደዚህ በቀላሉ ላደርገው እየሞከርኩ ነበረ በትንሽ ብር ምናምን እንዲሆን፣ እነሱ ግን አይሆንም ጉዳዩን እናውቀዋለን፣ ስለዚህ የሚሆን ጉዳይ አይደለም እያሉ እየተከራከሩ ስለሆነ በተለይ ሚሊዮን የሚባለው ሰው አይሆንም ብሎ ነው ወደ 150 ሺህ ብር ድረስ የመጣው። እኔ በዛም እያልኳቸው ነበረ፣ እነሱ ግን አይሆንም እያሉ እንግዲህ ልጠይቅ የቻልኩት ይሄንን ነው ብሎ ነው እንግዲህ ለታሳሪው ቤተሰብ እየነገረው ያለው ማለት ነው። የታሳሪውን ቤተሰብ እንግዲህ ያው እናቱን በማማከር ጉዳዩን እንደሚወስንና ለብቻው ማድረግ የሚችለው ነገር እንደሌለ ነገሮችን ግን ለማስተካከል እንደሚሞክር ነው እየተናገረ እየሰማ ነው ማለት ነው። በዚህ ጉዳይ ላይ እንግዲህ የሸገር ከተማ ፖሊስ ያለው ነገር የለም። ምናልባት ይሄ የስልክ ምልልስ ከወጣ በኋላ ግን ጉዳዮች ወደዛ ወይንም ወደ ፍርድ ወይንም ደግሞ ግለሰቦቹ ወደ መታሰር ይሄዳሉ ተብሎ ይታሰባል። ትላንትና በተካሄደው የቲክቶክ ክሬቲቭ አዋርድ ላይ እንግዲህ አዶናይ የአመቱ ምርጥ ቲክቶከር ተብሎ መሸለሙ ይታወቃል። ይሄ ሁነት እንግዲህ በቀጥታ ስርጭት ሲተላለፍ እንደነበረ እንግዲህ ሁላችንም እያየን ነበረ። ነገር ግን ትላንትና አንድ ጉዳይ ተፈጥሮ ነበረ። እርሱም የመጨረሻውን ሽልማት ወይንም የመኪናውን ሽልማት አዶናይ ሲሸለምና ንግግር ሊያደርግ በወጣበት ሰዓት ላይ አንድ ግለሰብ አዶናይን ሊደበድበው ሲመጣ ወይንም ደግሞ ሲታገል በቦዲጋርዶችም ተይዞ እንግዲህ ከመድረክ ሲወርድ ተመልክተን ነበረ። ይህንን ጉዳይ በተመለከተ አጋላጭ ሚዲያ ከቅርብ ሰዎች ወይም ከቅርብ መረጃዎች ያገኘው መረጃ አለ። እሱን እናቀርብላችኋለን። አጋላጭ ሚዲያ ባደረገው ማጣራት እንግዲህ አዶናይን ሊደበድበው የመጣው ልጅ በቅጽል ስሙ አቡ የእሙ ወንድም ወይንም ደግሞ የቲክቶክ ስሙ አቡ የእሙ ወንድም የሚል ሲሆን በትክክለኛ ስሙም ሲሳይ እንደሚባል ታውቋል። ይሄ ግለሰብ እንግዲህ ከዩቲናስ ጋር በጣም የቅርብ ጓደኛ እንደሆኑና የተለያዩ ኮንተንቶችን ወይንም ደግሞ ቪዲዮዎችን ዩቲናስ ሰራ እየሄደ የሚቀርጽላትና የተለያዩ አክቲንጎችን አብሯት የሚሰራ ግለሰብ እንደሆነ ነው የታወቀው። እንግዲህ
እንግዲህ በወጡት መረጃዎች መሰረት እንግዲህ በዛ ሰዓት አዶናይ የመኪና ሽልማቱን ሰው ይወስዳል ብሎ ወይንም ደግሞ የእሷ ግሩፖች አዶናይ ይወስዳል ብለው እንዳልጠበቁና በዚህም በጣም እንደተበሳጩ በሰዓቱም እንግዲህ ሲሳይ የሚባለው ግለሰብ ወይንም ደግሞ አቡ የእሙ ወንድም በሚል የቲክቶክ ስሙ የሚታወቀው የዩቲናስ አፍቃሪም እንደሆነ ነው የሚነገርለት። እንግዲህ ይህ ግለሰብ እንግዲህ አዶናይን ሊደበድበው መድረክ ድረስ እንደወጣና በጋርዶችም ተይዞ ከመድረክ ሲወርድ ነው የታየው። አባቱ በጣም ደስ ብሎኛል ከምታስቡት በላይ ማለት ሁላችሁም እንድትረጋጉ በአክብሮት እንጠይቃለን። ዲቻን ቦይስ ነፃነት አክብረት ወደ መድረክ ልትወጡ እፈልጋለሁ። ናቢ የታለ ቅዱስ ነው ወደዚህ ናቲ አሼ ወደ መድረክ አንዴ ቶሎ ብላችሁ አንዴ ቶሎ እንኳን ደስ አለህ አዶናይ ቲክቶክ ክሬተር ኦፍ ዘ ይር የጂፓወር ቲክቶክ ክሬተር አዋርድስ አሸናፊ። ብዙዎች በዚህ ጉዳይ ላይ የተለያዩ ግምታቸውን እንግዲህ እየሰጡ ነው የሚገኙት። አንዳንዶቹ እያሉት እንደሆነ ከሆነ እንግዲህ ሴት የላከው ሞት አይፈራም ነውና ነገሩ ምናልባት በእሷ የተነሳ ተነሳስቶ ሄዶ ያንን ሊያደርግ እንደቻለ ነው የሚናገሩት። አንዳንዶች ደግሞ ስሜቱን መቆጣጠር ስላልቻለ በራሱ ተነሳሽነት ነው ያደረገው ብለው የሚናገሩም አሉ። በዋናነት ግን ይሄ ግለሰብ እንደተመለከትነው በላይቭ በቀጥታ ስርጭት ስንመለከተው እንደነበረው ዩቲናስን ወግኖ በሚመስል ሁኔታ እንግዲህ አዶኒያስን በህዝብ ፊት በቀጥታ ስርጭት ምናልባትም የመግደል ሙከራ ሊያደርግበት እንደነበረ ነው የታወቀው። በዚህ ጉዳይ ላይም እንግዲህ ብዙ ሰዎች የተለያየ አስተያየት እየሰጡ ይገኛሉ። ነገር ግን ከቦታው የነበረ ምንጫችን እንደገለጸው ከሆነ ይሄንን ድርጊት ሊያደርግ ሲል እንግዲህ አካባቢው ላይ የነበሩ ጋርዶች ቦዲ ጋርዶች እንግዲህ ይዘውት ወደ መድረክ ጀርባ ይዘውት እንደሄዱና እንግዲህ እንደደበደቡትም ነው የተገለጸው። በዚህ ጉዳይ የተነሳ አዶናይም ሆነ የሱ ቅርብ ሰዎች እንግዲህ በዚህ ጉዳይ ላይ ያሉት ነገር ባይኖርም በአካባቢው ያለው እውነታ ግን ይህንን ይመስላል። ሌላኛው እየተሰማው ያለው መረጃ እንግዲህ ዋይቢኤስ ሱፐር ማርኬት እና ረቂቅ ትሬዲንግ የተባሉ ሁለት ኩባንያዎች አንድ ላይ በመሆን በገንዘብ ላይ እየሰሩት ስላለው ወንጀል ወይንም ደግሞ ሰዎችን የማታለል ተግባር ሰሞኑን እየተነገረ ያለ ትልቅ ጉዳይ ነው። ዋይቢኤስ ማርኬት እንግዲህ ባለቤቱ ወልደ ጊዮርጊስ ይልቃል የምንለው ወይንም ደግሞ ዱባይ ላይ እንግዲህ የዴሊቨሪ ስራዎችን የሚሰራ ግለሰብ እንደሆነ እናውቃለን። አዲስ አበባ ውስጥም በተለይ ደግሞ ጀሞ አንድ አካባቢ ከለላ ህንፃ ላይ ሁለተኛ ፎቅ ላይ ዋይቢኤስ ማርኬት የሚባል ድርጅት ያለው ሰው እንደሆነ ይታወቃል። ይሄ ዋይቢኤስ እንግዲህ የተለያዩ እህት ኩባንያዎችን በስሩ አሉት። ፈርኒቸሮችን ይሰራል። ዱባይ ላይ እና የተለያዩ ሀገራቶች ላይም የዴሊቨሪ አገልግሎት የሚሰጥ ድርጅት ያለው ግለሰብ ነው ወልደ ጊዮርጊስ የሚባለው ሰው ማለት ነው። እንግዲህ ይሄ ድርጅትና ረቂቅ የሚባሉ ሁለት አንድ ላይ ሆነው ሁለቱ ድርጅቶች ማለት ነው ግለሰቦች ወደ እነሱ 10 ሚሊዮን ብር ወደ አካውንታቸው ወደ ድርጅቱ አካውንት እንዲያስገቡና በየወሩ ደግሞ የ1 ሚሊዮን ብር ቼክ ይጽፉላቸዋል ማለት ነው እነዚህ ድርጅቶች ለነዛ ግለሰቦች። ከዛ በ10ኛ ወር እንግዲህ ተመልሰው ያንን የሰጧቸውን 10 ሚሊዮን ብር መልሰው ለግለሰቦቹ ይሰጣሉ። ያ ማለት 20 ሚሊዮን ብር ይሆናል ማለት ነው። ስለዚህ አንድ ግለሰብ ዋይቢኤስ ጋር ወይንም ደግሞ ረቂቅ ጋር ይሄድና 10 ሚሊዮን ብር ያስገባል። በ10ኛው ወር እንግዲህ ወደ 20 ሚሊዮን ብር ይኖረዋል ማለት ነው። በየወሩ 1 ሚሊዮን ብር ተመላሽ ይኖረዋል እስከ 10ኛ ወር። በ10ኛው ወር ላይ ደግሞ ፕሪንሲፓል የሚባለው ዋናው ገንዘቡ ተመልሶ ይመለስለታል። ያ ማለት እስከ 10ኛ ወር የተሰጠው 1 ሚሊዮን ብር ሆኖ 10 ሚሊዮን ብር ይኖረዋል። ተመልሶ ደግሞ በዛው ቀን ወይንም ደግሞ በዛው በ10ኛ ወር ደግሞ 10 ሚሊዮን ተጨማሪ ብር ይሰጠዋል ማለት ነው። ያ ማለት የ20 ሚሊዮን ብር ተጠቃሚ ይሆናል ማለት ነው። በዚህ ጉዳይ ላይ ይሄ ጉዳይ አንደኛ ነገር ህገወጥ ነው። ይሄንን ጉዳይ ሊሰሩ የሚችሉት ባንኮች ብቻ ናቸው ሊሆኑ የሚችሉት። ግለሰቦችም ሆኑ የትኛውም የመንግስት ሆኑ የግል ተቋማት እንደዚህ አይነት የገንዘብ ጉዳዮችን መስራትም ሆነ እንደ አራጣም ሆነ ሌሎች ነገሮች በኢትዮጵያ የፋይናንስ ስርዓት ህገወጥ በወንጀል የሚያስጠይቁ ሆነው ሲያበቁ ይልቃልን የመሳሰሉ ሰዎች እንግዲህ በእንደዚህ አይነት ጉዳይ ላይ መሰማራታቸውንና ብዙ ሰዎችም በዚህ ገንዘብ ተወስዶባቸው አሁን ላይ
እየጠበቁ እንደሆነ ያለውን ነገር ወደ ክስም ለመሄድ ሁኔታዎችን እያመቻቹ እንደሆነ ነው የተሰማው። እንግዲህ እነዚህ ድርጅቶች እነዚህ በዋናነት የተቋቋሙበትም ዋናው ዓላማ ምንድነው? የንግድ ስርዓትን እንዲያካሂዱ ወይንም ደግሞ መንግስት የሚያቀርባቸውን ግብአቶች ለተጠቃሚ ወይንም ለከስተመር በተመጣጣኝ ዋጋ እንዲያቀርቡ ነው መንግስት እነዚህን ድርጅቶች ፍቃድ የሰጣቸው። የንግድ ፍቃድ ወይንም የማርኬት ፍቃድ ነው የተሰጣቸው። እነዚህ ሰዎች እንግዲህ የፋይናንስ ፍቃድ እንደተሰጠው ሰው ሰዎችን ይህን ያህል ገንዘብ አስገቡ፣ እኛ ደግሞ በዚህ ወር ልዩነት እንደዚህ አድርገን እንመልስላችኋለን እያሉ ህገወጥ የገንዘብ ዝውውርም ሊሆን ይችላል ህገወጥ የገንዘብ ነገሮች ላይ እንግዲህ የተሳተፉ እንደሆነ ነው መረጃዎች የሚያሳዩት። ውድ የአጋላጭ ሚዲያ ቤተሰቦቻችን እንደነዚህ አይነት መረጃዎች እንዲደርሳችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። በቀጣይ እንግዲህ የትም ባልተሰሙና አዳዲስ በሆኑ መረጃዎች የምንመለስ ይሆናል። ለዛሬ ለነበረን ቆይታ በጣም እናመሰግናለን። ቸር ያሰማን።